የናፍቆትው ጠረን ማይከልለው ግርዱ ተጉዞ የሚመጣው ሐዋስ ማይቀዱ ቤትህ የተሰራው ባህሩ ዳማዶ የናፍቆትው ጠረን ለምንድነው እንደዚህ የምትሆኚው? ምን አደረኩሽ? ለምንድነው እንደዚህ የምትሆኚው? ምን ችግር አለው ከኔ ብትቀበኝ? ምን ችግር አለው ብትቀበኝ? አዎ ጤነኛ ነኝ። ተንበርኬ ልንበርክ እዚህ አስፋልት ላይ ልንበርክ ሌላ ቦታ ነው የለም። አንተን አላናገርኩም እኮ አውቃለሁ። እሷ ነው እያወራሁት አውቃለሁ። ተቀበኝ። አልቀበልህም። ዞር በልልኝ። ይበቃሃል። እስከዛሬ ድረስ ህይወቴን በጠባዋል። ይበቃሃል። አላየምን ካላንቺማ ያለኝን ፍቅር ብታውቂማ ለኔ ያላንቺ ሰው የለማ መውደዴ ብሷል አሁንማ ፍቅርሽ ደርሶ ሀሳቤን ዋርሶ መቼ ቀንሶ አለብሶ ልብ ደጋግሞ በፍቅርሽ ታሞ ሾመሻግሶ መልሶ። ሰላም እንዴት ናችሁ ውድ ቤተሰቦቼ? እንግዲህ ዛሬም ተመልሼ መጥቻለሁ። ዛሬ እውነት ለመናገር ደስ ብሎኝ የመጣሁት ማለት ያው የተፈጠረውን ነገር አይታችሁታል። እኔ ይሄ ይፈጠር ብዬ ሳይሆን እንዴት ነሽ ስሙዬ? ሰላም ነው? እንዴት ነሽ? ምሳ ደርሷል? ደርሷል። ምን ነው አሞሽ? ያመመሽ ትመስያለሽ። ምን ሆነሽ ተገኘሽ? አልናፍቅሽም እንዴ? ብመጣ ምን ችግር አለው? ጓደኛሽ አይደል? ምን ሆነሽ ነው?